ዛሬ የመጣሁት ውድ ቤተሰቦች እነዚህን ቅን ልጆች ለማመስገን ያህል ነው። ቅንነታቸው ምን መሰላችሁ? በመጀመሪያ ተጠፋፍተናል። ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላህ አልሐምዱ ሁሉም ሰላም ነው። ቪዲዮ ከሰራው ስንት ጊዜ እንደሆነኝ ብነግራችሁ አታምኑኝም። አንዳንዴ ሰርተው የሚያሰሩ ልጆችን ስናገኝ ደግሞ በጣም ደስ ይላል እና አንዳንዴ አይደም ሲጠፋ ስራም ሲደራረብ ምናምን ዩቲዩብ ያስጠላኝና ላይ እገባለሁ። አንዳንዴ ትቻለሁ ማለት እችላለሁ መዞርም። አሁን አጋጣሚ ሆኖ እነዚህ ልጆች ማታ ነው ያዩዋቸው። እንግዲህ ማታ ነው ጠዋት ማታ ነው ያዩዋቸውኝ። ሳያቸው በቃ ሞራሌ ራሱ ሞራሌ ተቀሰቀሰ። የመስራት ፍላጎቴ በቃ ጨመረ ማለት ነው። ጨመረ የመስራት ፍላጎቴ ጨመረ። በቃ ተነሽ አለኝ። ተነስ አለኝ። ተነሳ ነው አይደል? ተነሽ መሬ ምንድን ነው በቃ ተነሽ አለኝ። እና በጣም ቅን ልቦች ናቸው። ሳላደንቃቸው አላልፍም። ከምር እውነት ስናወራ ውድ ቤተሰቦቼ አንዳንዴ ትንሽ ሰብስክራይብ ስላላቸው ብቻ የሚያወሩት ነገር እንደ ትንሽ እናየዋለን። ግን 100,000 200,000 ሰብስክራይብ 1 ሚሊዮን ካላቸው ሰብስክራይብ እየበለጠ አስተማሪ ነገሮች ይናገራሉ። ያው እኛ ጥሎብን አንዳንዴ ከሆነው ላይ ይልቅ ካልሆነው ላይ ማፍጠጥ እንወዳለን እና ካልሆነው ላይ እናፈጣለን እንጂ በጣም ባጭሩ ሊያስተምሩን የፈለጉት ትምህርት ዩቲዩብ እንዴት ነው መስራት ያለብን፣ እንዴት ነው ማደግ ያለብን እነሱ ከሚሰሩት ላይ ማለት ነው። እነሱ ዩቲዩባቸው እንዴት ነው እያደገልን ያለው ያኔ ከጀመሩበት እስካሁን ባለው ድረስ በተደጋጋሚ አዳዲስ ነገር ሲያዩ ይነግሩናል። እኛም ያስተምሮናል። ሲከፈላቸው ተከፈለን ይላሉ። እንዴት መስራት እንዳለባቸው ይናገራሉ። አሁን በዚህ ነው አዲስ እቅድ አውጥተው አዲስ ስራ አውጥተው እየሰሩ በአንድ ወር ውስጥ ይህን ያህል ጭማሪ አገኘን፣ ይህን ያህል ክፍያ አገኘን። ሙሉን ከነሱ አዳምጡ። ሙሉውን ከነሱ ዩቲዩብ ገብታችሁ አዳምጡ። እኔ አሁን ለመናገር የፈለኩት እነሱን ለማመስገን ያህል ነው እንጂ የእነሱን ስራ አምጥቼ ከኔ ላይ ልጭን አይደለም የፈለኩት። እንደዚህ ከሆነማ ዞሮ እነሱን ልፋት ነው እና ሙሉውን ከእነሱ ላይ አዳምጡት። ግን እንዴት መስራት እንዳለብን፣ እንዴት ማደግ እንዳለብን፣ እንዴት ሰብስክራይብ ማግኘት እንዳለብን በቻሉት መጠን አስረድተዋል። ስለዚህ እኔ ደግሜም እናንተንም እንዳላደክም ከነሱ ላይ አዳምጡት። በድጋሚ ሰብስክራይብ አርጓቸው ማለት ነው። ሊያ ኤንድ ሙለር ይላል እንግዲህ። እሷ እንዳያችኋት ከአረብ ሀገር መጣ። ከዚህ የተወሰነ ጊዜ ቆይታ ፍቅሯን ብላ ነው ተመልሳ ሄደች። አሁን ማሻአላህ የሁለት ልጆች እናት ናቸው። ጥሩ እየኖሩ ነው። ከሞላ ጎደል ሀገራችን ኑሮ ታውቁታላችሁ። አሁን ሙሉ የሰው ልጅ ዋናው ሙሉ ጤና ካለው ካልታመምነ ምን ካላልና አልሐምዱሊላህ ሁሉም ይታለፋል። ደህና ናቸው። የሁለት ልጅ እናትና አባት ናቸው። እና እሷ ራሱ ያለችው ከቻላችሁ ውጭ ሀገር ያላችሁ ሸበካ በነጻ ስለሆነ ያው ሸበካ በነጻ ስለሆነ ብቻ ሳይሆን አይዲያ አይገኝም። አንዳንዴ ከአንድ ቤት ቁጭ ብላችሁ ምንም አይዲያ የምታመጡት ማደም ቤት እቃ ቤት ወደዛ ከመዘር በፊት አዳዲስ አይዲያ ላይኖር ስለሚገኝ ግን ዩቲዩብ ቻናሉን ከፍቶ በምኑም በባሌውም በቦሌውም በላይቡም ዩቲዩብ ቻናሉን ከፍቶ አሳድጎ በኋላ መስራት ይቻላል። ካልተቻለ ደግሞ መሸጥ ይቻላል። እነሱ እንደሚሉት ማለት ነው። ካልተቻለ እዛ ሆኖ መሸጥ ይቻላል። እና እነሱ ያሉት ሾርት ቪዲዮ በተደጋጋሚ ልቀቁ። እውነት ነው፣ ሾርት ቪዲዮ ያሳድጋል ይባላል። እኔ ለምን እንደማይቀናኝ አላውቅም። ለመቅረጽ ማለት ነው። አሁን ምግብ ስሰራ ምናምን መቅረጽ እችል ነበር ሾርት ቪዲዮ። አሁን ሰንፍ ያለው ኢንሻአላህ። አሁን በቃ ወንድ ልጅ ቆረጠ። ሞራሌ ተነሳል። በእነዚህ ልጆች የተነሳ በቃ እናመሰግናለን። ሊያ ኤንድ ሙለር ማለት ነው። በጣም ነው የምናመሰግን የኛ ልጆች፣ እናመሰግናለን። በእነዚህ ልጆች የተነሳ ሞራሌ ተቀስቅሷል። በቃ ተነሳብኝ። የብር እየቀልዱ አይደለም። በነገራችን ላይ የምታዩት በተደጋጋሚ ሰርቼበታለሁ። መቼም ዩቲዩብ አይቀጣኝም። እያጠፋሁ ድምጹን ሳይለንት እያረኩኝ። ይሄ ጅዳ ባህር ነው በነገራችን ላይ ጅዳ መዝናኛ እሱ ነው። በተደጋጋሚ ሰርቼበታለሁ። ኢንሻአላህ ዩቲዩብ አይቀጣኝም። ሆነም ቀረም ውድ ቤተሰቦች አሁን ሞራሌ ተቀስቅሷል። በቃ ልሰራ ነው። ዩቲዩብ ራሱ ሊከፍለ 65 ደርሻለሁ። $5 ነው የቀረች። $5 አሁን በዚህ ሳምንት $5 ካልሰራው መረም ሸቴ አይደለው አስተፍረክ ወደውክ መረም ሸቴ ነኝ። አረ በሳምንት $5 ለታባት ያገኛለሁ። ገና 2000 ሰብስክራይብ እኮ ነኝ። ሆነም ቀረም
አሁን 70 ሺህ ለመሙላት እጠራለሁ። 70 ሺህ ልበል 70 ዶላር ለመሙላት 70 ዶላር ለሚከፈልሽ ብሎኛል። አሁን 65 ዶላር ከራሷ ላይ 65 ዶላር ላይ 70 ዶላር ሲሞላ ይከፈለኛል። አሁን የመስራት ሞራሌ ጨምሯል በእነዚህ ልጆች ምክንያት ማለት ነው። በቃ አትናቁ ነው። ምንም ትሁን ምን አትናቁ፣ ስሩ። አንዳንዴ ደህና እኔ ለፍቼ የሰራሁት ሳይታይ ይቀራል አለ። አንዳንዴ ደግሞ ኦዲት ሳደርግ ያረሄማ እንደው ዝም ብሎ ነው ያልኩት አለ። ኦቨር ይወጣና በጣም ይታያል አለ። እና የቻላችሁትን ብቻ ሰው ማያስቀይም ይሁን እንጂ ያገኛችሁትን ሾርት ላይ ልቀቁ። አሁን ብዙ ጊዜ ቲክቶክ ላይ ነው የምንለቃቸው ሾርቶችን አለ። ግን አሁን በፌስቡኩም በቲክቶኩም በዩቲዩብም ሾርት ላይ ስንለቃቸው በአንድ ሳምንት ውስጥ በጣም ብዙ ሰብስክራይብ ራሱ ወደ 23 ደርሰዋል። ልቅ ናቸው። ሰብስክራይብ ራሱ ያሳድጋል። አዎ ሾርት ቪዲዮ በነገራችን ላይ የየቱንም አገር ነው የሚሰበስበው ማለት ነው። ሾርት እንደው ያለሙን ነው የሚሰበስበው። ቪዲዮ ሲሆን ግን ሰብስክራይብ ያረገን ብቻ ወላ ዩቲዩብ ሸርካ ተደረገልን እንደው ከስንት አንድ ነው እንጂ ቪዲዮ ስንለቅ ሰብስክራይብ ያረጉን ናቸው በብዛት ሊያዩን የሚችሉት ማለት ነው። ዩቲዩብ ሸርካ አደረገን የዓለሙም ሊያየን ይችላል። ሆነም ቀረም እነዚህ ሰዎች ዛሬ ሞራሬን ከፍተውልኛል። ሊሰራ ነው በቃ ወንድ ልጅ ቆረጠ። ወንድር ቆረጠን የራሱ አሁን 65 ዶላር ላይ 70 ዶላር ገብቼ ካልተከፈለኝ በቃ ወንድ ልጅ ቆረጠ። አሁን መከፈል አለበት። አንዳንዴ ወላሂ ዩቲዩብ ደግሞ ሙሽኪላ ማለት ነው። ስታዩት በጣም ነው የሚታዋችሁ። በቃ በጣም ትረሱታላችሁ። ስትሰሩ ደግሞ ስሩ ነው የሚላችሁ። አሁን ዛሬ ሰርቻለሁ፣ ነገ ደግሞ አንዱን አምጥቼ ፈተፍትላችኋለሁ። ዝም በሉ። የዛሬው ግን እንደ ፍትፈታ እንዳትወስዱት። የዛሬ ማለት እነዚህ ቁም ነገረኛ ናቸው ወላሂ። እነዚህ ቁም ነገረኛ ልጆች ስላላደሉ እንደ ፍትፈታ እንዳትወስዷቸው። እነዚህ ቅን ልጆች ማለት ነው። እነዚህ ቅን ልጆች እውነታቸውን ነው የተናገሩ። እናመሰግናለን። አሁንም ይጨምርላችሁ ብለናል። እና አብሮ መስራት የሚፈልግ ወይም እና ግዘው የሚፈልግ ምናምን ብለው ስልክ ቁጥራቸውን ራሱ እዛ ላይ ያስቀምጠዋል። እና በዛ አካባቢ ያላችሁ ልጆች ተጠቀሙ፣ አብራችሁ ስሩ። እስቲ በተለይ ሀገር ያላችሁ አሁን በብዛት አብረው የሚሰሩ አዲስ አበባ ያሉ ብቻ ናቸው። አዲስ አበባ እዛው ላሉ እንጂ ባህር ዳር ላይ ያሉ ወይም ሌላ ቦታ ያሉ ምናምን በብዛት አብሮ አይሰሩም። ለምንድን ነው? አብራችሁ ስትሰሩ እኮ አይዲያ ይመጣላችኋል። አዳዲስ አይዲያ ታገኛላችሁ። አብራችሁ በተነጋገራችሁ በሰራችሁ ቁጥር ምናምን። ግን ለብቻ ዩቲዩብ ለብቻ ከባድ ነው። ከምር ለብቻ ከባድ ነው። እንደዚህ ዝም ብሎ እንደዚህ ቁጭ ብሎ ለመፈትፈት ካልሆነ በቀር ለብቻ አዲስ አይዲያ አይመጣላችሁም። ስለዚህ አገር ቤት ያላችሁ አብራችሁ ስሩ፣ ተዳደጉ፣ እደጉ። እነዚህ ልጆችንም አሳድጓቸው፣ መርቋቸው፣ ደግሞ ይቀናቸው በሏቸው። ወላሂ እኔ እስከ መጨረሻው ነው ያዳመጥኋቸው። እንግዲህ 16 ደቂቃ ነው። ሁሉንም ነው ያዳመጥኋቸው። አስተማሪ ነገር ነው የተናገሩ። ደስታቸው ራሱ ሳይሆን አንዳንድ ሰው እኮ የሆነ ነገር ሲያገኝ ኮስተር ብሎ ያኔ ስትሬስ ሆኖ ምናምን አለ አይደል? እንደዛ ሊናገር ይችላል። እነሱ በደስታ በቃ እየሳቁ እየተፍለቀለቁ ያላቸውን ነገር አስተምረዋል። ብቻ ሳላደንቃቸው አላልፍም። ውድ ቤተሰቦች በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁ። ስለምሰጡኝ ኮሜንቶች፣ ስለምታበረታቱ ጅዳ ባህርን በዛውም ተጋብዛችኋል ማለት ነው። ጅዳ ባህር ይፈታዘና እያላችሁ እንደምታዩት ንፋስ አለ ምን አለ። በነገራችን ላይ ይሄን ቪዲዮ ቀርጾ የለቀቀልኝ ያጎቴ ልጅ አቡበክር ዳውድ ይባላል። እሱ ነው። እናመሰግናለን። በዚህ አጋጣሚ ብሩ ቴንኪው። እስኪ እንደዚህም ተባበሩ። ቢያንስ እናንተ እንኳን ባትሉ እንደዚህ እየቀረጻችሁ ምናምን ስጡን። እኛ ደግሞ እንደዚህ ድምጽ እያስገባን እየለፈለፍን እንልክላችኋለን ማለት ነው። እየለፈለፍን እና ውድ ቤተሰቦች በጣም የምወዳችሁ ማከብራችሁ። እስኪ ላይክ፣ ሰብስክራይብ፣ ሼርም አድርጉኝና እስኪ ዩቲዩብ ይክፈለኝ። በቃ 65 ዶላር ደርሻለሁ። ይክፈለኝ። 5 ዶላር ነች የቀረችኝ። እስቲ ጉዱን ልየው ይክፈለኝ። እስቲ ጉዱን ልየው ብዬናል። አንዳንዴ እንደ ቀልድ የተጀመረ እንደ ምር ይሆናል። ወላሂ የኔ ዩቲዩብ በነገራችን ላይ አልሐምዱሊላህ ሳላደንቀው አላልፍም። እኔ ሰነፍ ስለሆንኩ ነው እንጂ ላይቭ ስገባ ዩቲዩብ ራሱ ሸር ያደርገኛል። ወላሂ መንፈሶች ናቸው የሚመጡ። አንድ ጊዜ 25 ምናምን 25 ብርቅ አይደለም ግን ለኔ 25 አንድ ጊዜ ላይቭ ላይ ቁጭ ብሎ እያየኝ ድሮ የት ይገኝ ነበር ይሄ። እና ዩቲዩብ ቻናሌን በጣም እወደዋለሁ። ዩቲዩብ ራሱ ያንሸራሽረኛል። የኔ ስንፍናን አሁን አልሰንፍም። ወንድ ልጅ ቆረጠ 1 2 3 ወደ ስራ። ወዳጃለሁ ቤተሰብ። በድጋሚ ላይክ፣ ሼር፣ ሰብስክራይብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ምርቃኝቶች ቻናል ቤተሰቦች ተፈደሉ። ባህር እያያችሁ ማለት ነው። ባህር እያያችሁ ቪዲዮ እስከሚያልቅ ድረስ ባህሩን እያያችሁ